በዚህ ላይ ደግሞ ሴቷ ልጅ ከበሮ ውስጥ መታይቺ ጉድ ነው ያልኩት። እኔ እንደዛ ይቻላል ትታሉ ይወጣሉ ከኦርቶዶክስ እንዳትይ እምነቴ ኦርቶዶክስ ነው አሁንም ዛሬም ወደፊትም መቼም እና የእናንተ የዝማሬ አዘማመር ስልት አንዱ ከመካከላችሁ ሲናገር በዛ በጩኸት መካከል እሱ ሰምታችሁ መልስ ስትሰጡ በዝማሬ እሱ ግጥሙን ሲናገር እናንተ በመዝሙር ስትሉት እንዴት ደስ የሚል ስሜት ይሰጣል መሰለሽ። በቃ ሁሉን ነገር ተውኩና እኔ እንግዲህ ባለቤቴም ልጆቼም ነበሩ ረስቻቸዋለሁ። እነሱ ቦታ ይዘው ይደውላል ስልኩ እዚህ ኪሴው እር ይላል። ምንም እንትን አላደረገኝም። የእናንተ መዝሙር ነው በቃ ልቤን ያደረገ አነጋር ልንገርሽ ምን እንደሆንኩኝ እዛኛው አዳራሽ ውስጥም ሌላ ሰርጋለ ልክ እንደዚሁ ኦርቶዶክስ አንድ አይነት እነሱም በዝማሬ ነው የሚያደርጉት። በዚህ ጀመራችሁ ለኮሳችሁ ወደዛ ሄድኩኝ የምሬንም ነው እና መዝሙራችሁን ማደነኩ። ይኸውልሽ አሁንም ይጠራል ስልክ ይሰማሻል።